እኔን ሞቲቬት የሚያደርገኝ አልደብቃችሁም የኔ ህይወቴ ነው። አየውና ተመችቶሻል እላታለሁ። ከተመቸሽ ሁን እግዚአብሔርን እኔ ላንቺ እንጂ ከተመቸሽ እኔ ምን አገባኝ? የትኛው ነው ህልምሽ? ያኛው እዛ ጋር ለመድረስ ምን መስራት አለብሽ? ይሄን ተነሽ። ይሄ የኔ ሞቲቬሽን ነው። ያለውበት ሲቹዌሽን እኔን ያበረታታኛል። ሁልጊዜም ነገን እንዲሄድ እንድማር ያደርገኛል ማለት ነው። ፍላጎቴ ምንድነው? ጎበዝ ነጋዴ መሆን፣ ጎበዝ ማርኬቲንግ ኮንሰልታንት መሆን፣ ጎበዝ ተናጋሪ መሆን፣ ጎበዝ የማስታወቂያ ሰራተኛ መሆን፣ የሰዎች ምርት በደንብ አድርጌ አስተካክዬ ሸጬ ምን ብዬ የነሱን ትርፍ ማሳደግ፣ የኔን ትርፍ ማሳደግ፣ ፎቶዎች መነሳት፣ ዓለም ላይ ቢልቦርዶች እንዲለጠፉ ማየት ህልሜ እዛ ነው። ግን ለእነንትና ሲባል እኔ የማልፈልገውን ህይወት መኖር አለብኝ ወይ? የለብኝም። ራስን በማዳመጥ መክሊታችንን በማወቅ ከእንደዚህ አይነት ነገሮች ውስጥ መውጣት እንችላለን። አንድ ሰው መድረሻውን ሳያውቅ ታክሲ ውስጥ ይገባል። ስለዛ መድረሻችሁን አውቃችሁ ነው አንድ ነገር ውስጥ መግባት ያለባችሁ። አንቺ እኮ ውብ ለመባል ሜካፕ አያስፈልግሽም። ፈገግ ማለት ብቻ በቂሽ ነው። ለዛሽ ቆንጆ ሼር አድርጉላት። ወዳችኋለሁ።